የአብርሽ ውሽማ የሐኪም ቤት ውጤቷ እጄ ላይ ደርሷል። ውድ ቤተሰብ ዛሬ ለየት ያለ ቪዲዮ ነው። ትናንት ነግራችሁ ነበር ሆስፒታል እንደሄዱ ፎቶአቸው እጄ ላይ እንደገባ ማለት ነው። ዛሬ ደግሞ ውጤታቸው እጄ ላይ ደርሶኛል ማለት ነው። ያው ይፋ አልተደረገም እስካሁን፣ በድብቅ ነው ይሄ ነገርም የወጣው፣ ሚስጥሩ የወጣው በድብቅ ነው። ውድ ቤተሰቦች በቃ ማመን የምታቀቱት ማለት የሚገመት ነገር የማይጠበቅ ነገር ነው እየሆነ ያለው ማለት ነው። በነገራችን ላይ እስከዚህ ደረጃ እስከሚደርሱ ድረስ ራሱ ሲሰሩት የነበሩት ቪዲዮ በጣም በቃ የወጣ ነገር፣ በጣም የሚደብር ነገር ነው። ሚስት እያለችው የወለደችለት ሚስት እያለችው ለሷ እንደዚህ አይነት ንቄት ወይንም ደግሞ ክብር ማጣት በጣም የሚደብር ነገር ነው ማለት ነው። እንደው እውነት ባያደርገው እንኳን እንደዛ ሆኖ መገኘቱ ራሱ ውርደት ነው። በጣም የሚያሳፍር ነገር ነው። ውርድ ቤተሰቦች ይሄ አብርሽ የሚባል ሰውዬ በቃ እኔ ጥልት አድርጌዋለሁ። ጥልት ነው ያደረኩት ማለት ነው። እንዴት እንደሚያስጠላኝ ድሮም አልወደውም ነበር። አሁን ደግሞ ጭራሽ ስነ ምግባሩ የሚያደርገው ነገር ፕሮሚስ አደረገ፣ መኪና ስጦታ ሰጣት ተባለ። ጭራሽ አሁን ደግሞ እኔ እንጃ ለመናገር ራሱ የሚከብድ ነገር ነው። ውድ ቤተሰቦች እኔ አላቅም ምን እንደምል ምን ሀሳብ ራሱ መስጠት እንዳለብኝ አላቅም። ግን በጣም ባለጌ እንደሆነ ነው እኔ እያሰብኩ ያለሁት ማለት ነው። እስኪ ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። በተለይ የሩታ ደጋፊዎች የሆናችሁ ላይክ ሼር በማድረግ ቪዲዮውን ጀምሩት።